ከዕለታት አንድ ቀን አንድ ነብርና አንበሳ በትልቅ ጫካ ውስጥ ይኖሩ ነበር። የአንበሳም ነብሩን ይቀጣው ስለነበር የንዴት ስሜት በውስጡ ይዛል። ጨለማን ተገን በማድረግ አንበሳው ቤት ይሄዳል። አንበሳው በተኛበት በአስጨናቂ ሁኔታ ይገለዋል። ልጅም የአባቷን ግድያ ያየች በበቀል ስሜት ታድጋለች። ነብሩንም ካለበት አፈልፍናት ይዘዋለች። የዛኔ ትገለዋለች። ጊዜ ወስዳል እንጂ በቀል ይመለሳል። ምን አድርጌሽ? ምን በደየሽ? ራስክን እንደ ምስኪን ነው የምታየው? ምንም እንዳልፈጠረ። መቼም ሰው ነኝ፣ ስህተት አልሰራም ማለት ያለው። ለዚህ ሁሉ ቅጣት ያደረገኝ ስህተት ምንድን ነው? እናትን ያለ ባል ልጅን ያለ አባት ያስቀረ። ሚስትን ያለ ባል ልጅን ያለ አባት እንዴት አድርጌ? እኔም እኮ ልጅ አለኝ። ልጅ ቢኖርማ ልጅ ፊት አባትን አትገልም ነበር። ተመልከተኝ በደንብ አስታወስከኝ? ለነገሩ አታስታውሰኝ። ከዛሬ 18 ዓመት በፊት የ8 ዓመት ልጅ ነበርኩ። ምንም የማላቅ ትንሽዬ ጨቅላ አባቴ ፊት ለፊት ሲገደል እያየሁ የአባቴን ስም እየጠራሁ አድኖ ይመስል። ሐዘንሽ ይገባኛል። ሐዘን አይገባህም። ሐዘን የሚገባ የኔ የምትለው ሰው ፊት ለፊትህ የሞት ሳት ሲበላው ስታይ ነው። ያን ጊዜ እንባህ እንደ ወንዝ ይወርዳል። ሐዘን ልብህን ያቃጥለዋል። የዛኔ አብሮ መሞት ያሰኝሃል። የማይሰምር ምኞት። ቆይ ለምትይው ነገር ማስረጃ አለሽ? ማስረጃ? ለጥፋት መሸሸጊያ፣ ለሰራኸው ስራ፣ ለበደልከው በደል ማስረጃ ማረ። እማ ነይ። እችን እናት አስታወስካት? እኔ የሷ ልጅ ነኝ። አንቺ የመኮንን ልጅ ነሽ? እንዴት? ዝጋ! ባሌ ባንተ አፍ የሚጠራ አይደለም። ለምን ገደልከው? ይሄ ለአንቺ አልነግርሽ። እኔም ሂሳቤን ነው የተወጣሁት። ሂሳብም አልተወራረደም። የሚወራረደው እየተደረገብን ስታረግ። ትክክል፣ በትክክል ይዛትና ልጄ ማስረጃ ልጄ ልቀቋት። እኔን እንደፈለጋችሁ አድርጉልኝ። እባካችሁ ልጄ ልቀቋት። እሷ ምንም የምታውቀው ነገር የለም። ማስረሻዬ አባቴ፣ ማስረሻዬ አይዞሽ። ልጄ አንዳንድ ነገር ጡና በቆመ ለማካተል እባካችሁ ልጄ ልቀቋት። እሷ ምንም የምታውቀው ነገር የለም። እባካችሁ እሷን ተዋት። አንተ ልቀቃት ብያለሁ። ዝም በል። እቺ የክብሪት ፍሬ ያንዱን ህይወት ትበቀላለች፣ ያንዱን ህይወት ታጨልማለች። ግን እኔ ለየት ነው የማደርገው።
አደንዛት። ወጋቸው ግደዩ። እማ ይህ ሁሉ ስቃይ አሳይቶሽ አሁን ገድዬ የሱን ስቃይ አላቀልም። እባካችሁ ልጄን ተዋትና እኔን እንደፈለጋችሁ አድርጉ። እኔ በስቃይ ነው የኖርኩት። ልጄ ግን ምንም አታውቅም። እሷ ብቻ ነች የቀረችኝ። እባካችሁ ተዋት። አየህ የኔ የምትለው ሲነካ ምን ያክል እንደሚያም ለምን ገደልከው? ቤተሰብ ስላሳጣኝ ሞት ስላለበት ገደልኩት። ምን ቆመሽ ታያለሽ? ግደዩ እንጂ አባትሽ እንደገደለው እየነገርሽ አይደል? ቤተሰብ ስላሳጣኝ? አዎ ቤተሰብ ስላሳጣኝ። ምን ነው ታውቂም እንዴ? ለምን እናትሽን አትጠይቂያት? ዝም ብሎ ሲቀላመድ ማቆሚያ ላይ ልብ እስኪጠፋ ድረስ ደብድብል። እማ አባቴ ሰው ገድሏል እንዴ? ዝም በይው የኔ ልጅ፣ እንዳትበቂው አውቆ ሲመርዝሽ ነው። አባትሽ ንጹህ ነው። ሀገር የሚጠብቅ ወታደር እንዴት እንደዚህ አይነት ነገር ያደርጋል? ታዲያ ለምን ገደለው? ነግሬሽ የለ ሀገሩን ሲከዳ አግኝቶት ስላሳሰረው ብቻ። በዚህ ጥፋት ያ ሁሉ ቅጣት የንፋስ ሽውታ ታክል በደል ደርሶብህ እንዴት የአንዲትን ሕፃን ህይወት ሙሉ ደመና ታደርገዋል? ቢያንስ እንኳን ከመሞት በፊት ልትጸጸት ይገባሃል። ግደዩ በቃ። የአባትሽን ደም ተበቀይ። አባትሽ ቢኖር ኖሮ እኛ በኮራብሽ ነው። ኩራት ልጅን የአባትን ዕጣ ፋንታ ማውረስ ነው ኩራት። ይሄ ኩራት መስሎ ከታይሽ ተኩሽ። አባትሽም አድርጎታል። አባቴማ እስር ቤት ነው የወረወራል። እኔ ደግሞ ፍትህ የምሰጠው በበደል ልክ ነው። ፍትህ ለኔስ ማን ነው ፍትህ የሚሰጠኝ? ለሚስቴና ለልጄ ሞት ማን ነው ፍትህ የሚሰጠኝ? ፍትህ አይደለም የምፈልገው። ብዙ ያልሰማሽ ሆነታል። ለመፍረድ አትቸኩይ። ልጅ መቼ ሞተች? ሚስትህም ቤት ናት። ምንድን ነው ቅዠት የምታወራው? ለምን ስለዚህ ቅዠት እናትሽን አትጠይቂያት? ለምን አትነግሪያት? ንገራት። እማ ምንድን ነው እያለ ያለው? ምንም የደበቅሽ እውነት የለም የኔ ልጅ። ዝም ብሎ አባትሽ ሌባ ነበር። የሀገራችን የጦር መሳሪያ እያወጣ ለአሸባሪና ለጥላት ሀገር ይሸጥ ነበር። እኔም ይህን ስላወቅኩበት አሳሰርኩት። ስጋ አየሽ፣ አውቆ ነው የራስን ጥፋት ወደ አባትሽ ሲያዞረው። አየሽ፣ መቼም ከኔ አባትሽን ገዳይ አተምኝም አይደል? ወይስ ጭግኔ ይልሻል? አባትሽ ወዳጄ ነበር። ከማሳሰሬ በፊት ጥሩ ጓደኛሞች ነበር። ሁልጊዜ ስለ እናቱ አውርቶ አይጠግብም ነበር። ለእናቱ ባለው ፍቅር የተነሳ ጥሩና መልካም ሰው አድርጌ ነበር የማስበው። ግን እሱ ሌባ ነበር። ጥሩ ሰው የኔ ዋልደግ የኔስ ሚስት ልጄስ እነሱ መጥፎ ነበሩ?
አንድን ሴት በቁም ማቃጠል ነው ጥሩነት? ምን የሚያቀጻል ጨቅላ ማቃጠል ነው ደግነት? ሽባ እስኪሆን ድረስ ምስኪን እናቱ ማደራጉት እስከምትሞት ድረስ ሀገር ሽጦ ህዝብ ማን ነው መበቀል ካለበት ነበር መበቀል ያለበት። ሚስቴ ምን አደረገችው? ልጄ ምን አደረገችው? ምንም የማታውቅ የ6 ወር ጨቅላ ምን በደለችው? እኔ እኮ ልጄን ለመቅበር እንኳን አልታደልኩም። በቁሙ አቃጥሏት ሬሳዋን እንኳን አላገኘሁትም። ልጄ ይሄ የመጀመሪያዋ ልጄ እማቴ የባሌ ከመማ በከንተቀ አማ አጋለዋል አማ ለምን ልጄ ለምን ትያት ልጅ እውነቱን አትነግረኝ? የምን እውነት? ሁሉንም ሰምታለች። መኮንን መውለድ እንደማይችል ሰምታለች። አባቷ መውለድ እንደማይችል ሰምታለች። እኔ አንቺ ልጅ አይደለሁ? እኔ አንቺ ልጅ አይደለሁ? እኔ አንቺ ልጅ አይደለሁ? የማን ልጅ? የእሱ ልጅ ነሽ? የእኔ ልጅ የእሱ ልጅ ነሽ። ግን አሁን ለውጥ ማሞቱ አይቀርም። ባሌን እስር ቤት አሰቃዩ። ሞት እስኪሸት ድረስ እንደምንም በአመት ኖሮ ይረሽኑት ነበር። እንደዛም ሆኖ ግን እቤት ሲደርስ እናቱ ሙታ ነበር የደረሰው። የሚያገኘውን ገንዘብ እናቱን ለማሳከሚያ ነበር የሚጠቀም። ለእናቱ ሞት ደግሞ ተጠያቂው አንተ መበቀል ነበረበት። በ1992 ግንቦት 10 ከምሽቱ 5 ሰዓት አንተን የእናቱን ደም ይበቀልህ እስር ቤት በፍልውሃ እንደቀቀሉት አንተንም ያ ስሜት እንዲሰማ ልጅህን ግን ሊጨክንባት አልቻለም ነበር። መውለድ ስለማይችል ልናሳድጋት ወሰነ። ግን አባቴስ ግን የሚባል ነገር የለም። እናቱን የሚረዳን አተን እየማቀቀችን የሞተችው አንተን ደግሞ እኔ እገልሃለሁ። አይሆንማ አንቺ እንጂ እሱ ነው መሞት ያለበት። እማ ለነገሩ አንቺስ የእሱ ልጅ አይደለሽ? እኔ አንቺ ልጅ ነኝ። በቃሽ። አይበቃኝም። ትዝ ይልሻል ማታ ማታ የምትዘፍኚ ዘፈን ዓለሜ ፍቅሬም አንቺው ነሽ የኔ ልጅ በጣም ነው የምወድ የሚያምረው በረዶ ጥርስሽ ያምረኛል ስስቂ ሳይሽ አባትሽ በጣም ነበር በጣም ነበር። እዛው ተስከለውሽ እያሻሸ የማስተኛሽ እንቅልፍ አልወስድሽ ታድማዋለሽ። የአባትሽ ሐዘን ሲብስብሽ ነው ዘፈን ዘፈንሽ ነው ስትስቂ ማየት ላይ ዓለም በብርሃን የተሞላች ያክል ልቤ በደስታ ይሞላ ነበር። እማዬ የኔ ልጅ በጣም ነው የምወድሽ። እማ
እማ እባክሽ ንቂ እማ። ያለ አንቺ ማን አለኝ? ያለ አንቺ ማን አለኝ? እማዬ እማዬ እማ እማዬ እማ እማዬ እማ ይቅርታ በቃ እኔ አለሁልሽ። በቃ ፍታት